The Subtle Art of Not Giving a Fuck። ይሄ መጽሐፍ ገና ቢኤ ዲግሪ እየተማርኩኝ የመጀመሪያ ዲግሪን እየተማርኩ ነበር ያነበብኩት። አሁን ላይ አዲስ እየጀመርኩት ያለሁት ነገር ስላለ እንደ ኮንተንት ክሪኤተር አዲስ ነዳጅ ስላስፈለገኝ ወይም ደግሞ ፊውል ስላስፈለገኝ መልሼ ላነበው ነው። በት ይህን መጽሐፍ ከእናንተ ጋር ማጋራት ፈልጋለሁ። አንድ ነገር ግን ግዴታ አይደለም እኔ ቪዲዮ ላይ መቆየት። ኦልራይት ለምን ትልቁ ነገር አንድ ጥያቄ ልጠይቅ። ለምንድን ነው አሁን ለምሳሌ ይህን ቪዲዮ እያየ ያለ ወይም እያየሽ ያለሽው ለምንድን ነው ስክሮል እያደረግን ያለ ነው? አይ ሚን ምን እየፈለግን ነው? ስክሮል ላይክ ለምሳሌ ከሆነበት ቦታ ወደ ሆነበት ቦታ ተነስተን ስንሄድ ደስቲኔሽን አለን አይደለ? የሆነ ቦታ ለማረፍ ነው፣ የሆነ ነገር ለማግኘት ነው። እና ስፔሻሊ ቲክቶክ ላይ ገብተን ስክሮል ስናደረግ ለምንድን ነው ስክሮል እያደረግን ያለ ነው? ቫይራል አትሆንም መቼም ቁጭ ብለህ ስክሮል እያደረግ እና ዋይ አይ ሚን የማይዋጥ ትሩዝ ነው፣ ግን ምንም እየፈለጋችሁ አይደለም። ዩር ጀስት ዌስቲንግ ዩር ታይም። እኛ ኮንተንት ክሪኤተሮች ደግሞ እናንተ በምታረጓት በዛች አክቲቪቲ ውስጥ እኛ እየተቀየርን ነው። ሶ ላይክ እንዴት ነው አንድ ነገር ብቻ ነው ላይክ ማለት የምፈልገው ከዚህ መጽሐፍ ላይ አሁን በዚህኛው ቪዲዮ አንደኛ ፕሌሊስት ውስጥ ገብታችሁ የዚህን መጽሐፍ መጨረሻ አላቅም በምን ያህል ቪዲዮ እንደማጋራችሁ፣ ግን እዩት። ከሆነ እስር ቤት ካላችሁበት የሆነ ትራፕ ወይም ካላችሁበት የሆነ እስር ያለ ነገር ውስጥ ወደሆነ ነፃነት ከሼም ከሆነ አልባሌ ነገር ላይ ጊዜያችሁን ዌስት የምታረጉ ከሆነ ወይ ምናምን በዚች መጽሐፍ ብቻ የሆነ ለውጥ ታመጣላችሁ። ትረስት ሚ የማይካዱ ሀቆች አንዳንዴ ስለእናንተ የተጻፈ የሚመስል ነገር ብቻ ስለምሰሙ ይሄንን መጽሐፍ ገበያ ላይ ካገኛችሁት እመኑኝ 399 ብር ነው። ማስታወቂያ አይደለም፣ የውጭ መጽሐፍ ነው። ብትችሉ እንግሊዘኛውን አንብቡት፣ ካልተቻለ አይ ቲንክ የተተረጎመ አለ አንብቡት። ግን የመጀመሪያው ህግ ምን እንደሚል ታውቃላችሁ? ዶንት ትራይ እና አስቡ ሲ ላይክ ለምሳሌ ቲክቶክ ውስጥ ስገቡ ኤቭሪባዲ መኪና እየነዳ የሆነች በጣም ታምር ሴት ጋር ምናምን ዘፈን እየተዘፈነ የሆነ ሆቴል እየተገባ ትልቅ ፓላስ ውስጥ ገብቶ ሌክዠሪ ምግብ መብላት፣ ሌክዠሪ ዋይን መጠጣት ምናምን። ዲቲንክ ሁሉም ኮንተንት ክሪኤተሮች ያ ላይፍ ዴይ ቱ ዴይ ያላቸው ብላችሁ ታስባላችሁ? ጀስት ኖፕ የላቸው። ትረስት ሚ እናንተ ግን ያ ላይፍ እንደሌላችሁ እያሰባችሁ ቦሪንግ የሆነ ወይም ደግሞ አንሳስፋክቶሪ ላይፍ ወይም ደግሞ በህይወት ያልተሳካልኝ ሰው ነኝ ብላችሁ ቁጭ ብላችሁ እየቆዘማችሁ ያንን ቪዲዮ ደጋግማችሁ እያያችሁ እንድትውሉ አድርጓችኋል። ሶ ጋይስ እንንቃ፣ የምሬድ ነው እንንቃ። ወይ ኮንተንት ክሪኤት አድርጉ ወይ አጠቃቀማችሁን አስተካክሉ። እኔ ኮንተንት ክሪኤተር ነኝ፣ ምንም ማድረግ አልችልም። ኦልራይት ግን እናንተ አጠቃቀማችሁን አስተካክሉ። ኤኒዌይስ ሼር አረጋችኋል።